ሰላም ሰላም፣ ለዛሬ አዳዲስ ዜና ይዘን ቀርበናል። እስከ መጨረሻ ፍጻሜያችን አብራችሁ እንድትቆዩ በትህትና እንጠይቃለን። ጀነራል ጎሽ ገብረ እና ጀነራል ከበደ ፈቃዱ ኮሎኔል ንጉስ ወለጋ ትናንት አመሻሽ ወደ አዲስ አበባ እንደገቡ ተገልጸዋል። እንደሚታወቀው ከዚህ በፊት የትግራይ ጀነራሎች ለሁለት እንደተከፈሉና የአንድ ፓርቲ ደጋፊ አይደለንም በማለት ውስጣቸው ብዙ ችግር ከነበራቸው አንዱ ጀነራል ጎሽ ገብረ ሲሆን በእነሱ አጠራር ጽምዶ አልቀበልም ብለሃል ተብሎ በጀነራል ማሾ በየነ ታስሮ እንደነበር ይታወቃል። ይሁን እንጂ ትናንት ከስራ ባልደረባቸው አዲስ አበባ ገብተዋል። ከትግራይ ወደ አዲስ አበባ የሚሄድ ወጣት እንደቀጠለ ነው። ወጣቱ በትግራይ ክልል ጦርነት ሊኖር ይችላል በማለት ነው እየጎረፈ ያለ። ይሁን እንጂ ከአዲስ አበባ ደግሞ ቁጥራቸው የማይታወቅ ከትግራይ ተወላጆች ታፍሰው ወደ ሁርሶ ወታደራዊ ማሰልጠኛ ካምፕ እየተወሰዱ እንደሆነ ተገልጸዋል። ዜና ያቀረብኩላችሁ አዲስ ፕረስ 11 ነኝ። ደህና ሰንብቱ።